ሰላም ነው። አቤላ እንኳን መጣ። እንኳን ደህና ቆያችሁ። እንዴት ናቸው? አለልኝ ምስኪን። እስኪ ከጊዜያት በኋላ ሚዲያ ላይ አቅርበናል እና ውድ ተመልካቾች እንኳን ደስ አላችሁ። ያው አቤልን ዛሬ በሚዲያ ይዘን ነው መጥተናል። እስኪ ሰላምታን መጀመሪያ አቅርብላቸው። በጣም የተጨነቁ፣ በጣም እያለቀሱ፣ በጣም እያዘኑ ያሉ ተመልካቾች፣ ስለ አንተ እየጮሁ ያሉ ተመልካቾች አሉና መጀመሪያ እስኪ በአግባቡ ሰላም በላቸው። ማለት የምፈልገው ነገር እንግዲህ የሟች እናት የተፈጠረውን ነገር በሙሉ እንግዲህ በተፈታውበት ሰዓት መጥቼ ለአንቺ ስላሉት ነገሮች ማብራራት ባለመቻሌ ትልቅ ሐዘን ይሰማኛል። ልክ እንደተፈታውም ደግሞ ለእናንተ መጥቼ ለቤተሰቦች፣ ለእናት፣ ለአባት፣ ለእህት ያሉትን ነገሮች ማብራሪያ ወይም ደግሞ እኔ ጋር ያለውን እውነት መረጃዎችን መስጠት ባለመቻሌ ታላቅ ይቅርታ እንድታደርጉልኝ እፈልጋለሁ። ግን ምንድን ነው የነበሩት ሁኔታዎች በሙሉ ሲፈጠሩ የነበሩት ነገሮች በሙሉ እኔም ከማውቃቸው ወይም ደግሞ እስከዛሬ ከማውቃቸው ወንጀሎች የላቁ ሆኑብኝ እና በእንደዚህ አይነት ነገሮች ከአቅም በላይ የሆኑ ነገሮች ስለተፈጠሩብኝ ነው። እውነት ነው። አንዳንድ ነገሮችን እንግዲህ ልዑሌ በመምጣት ብዙ ያሳየኝ ነገሮች፣ ያዩዋቸው ነገሮች ነበሩ። ያው ይሄ ነው ብሎ እንግዲህ ማብራራት ከባድ ነው እና ወንድሜ አሸናፊም በራሱ በኩል ብዙ ነገሮችን ሲያጣራና ሲያብራራ የነበሩት ነገሮች አሉ። ማለት ለእነዚህ ሁለት ወንድሞቼ መግለጽ የምችልበት ቃላት አለኝ ብዬ አላስብም። ምክንያቱም ብዙ ነገሮችን አድርገውልኛል። በብዙ መንገድ ከጎኔ ቆሙ አሉ። ያው እኔ ጋር ያለውን እውነታ ደግሞ እንደ እግዚአብሔር ፍቃድ ያሉትን ነገሮች በሙሉ ያብራራን ከወንድሞቼ ጋር በመሆን ያሉትን ነገሮች እንግዲህ ግልጽ ለማድረግ የምንሞክር ይሆናል። ያው እንግዲህ ያው የተወሰነ እንግዲህ ጊዜ እድል ይነስታል። ምክንያቱም ያው ቆይቶ የመጣበትን ሁኔታ ትንሽ ከባድ ነው የሚሆነው። በዚህ ልክ እያንዳንዳችን ደግሞ አቤላ እንግዲህ ያው እናቴ አንድ የነፍሰ ገዳይ እናት እየተባለች መታየቱ እንዴት እንደሚያሸማቅቅ እንዴት እንደሚያሳፍር ነው። ይሄ እንግዲህ ለአንተ የምነግር ነገር አይደለም። ምን ያክል እንደሚከብድ ታውቀዋለህ። ብዙ ነገሮችን ለፍተናል፣ ብዙ ነገሮችን አድርገናል። ዛሬ ደግሞ በማላውቀው ምክንያት እንግዲህ ብዙ ነገሮችን ከኔ ይልቅ እንግዲህ እናንተ ታውቁታላችሁ። እኔ ያው ከተፈጠረው ወይም ደግሞ ከነገሮች በኋላ ብዙ ጊዜ እንግዲህ እስር ቤት ነው እያሳለፍኩኝ ያለሁት። እኔም እንግዲህ በራሴ በኩል የተፈታንበት ወይም ደግሞ ተፈትቼ ዛሬ እዚህ የመጣሁበት ምክንያት ከህግ አካላቶች ጋር አንዳንድ ፍቃዶች ወይም ደግሞ በዋስ እንድለቀቅ የተደረገበት ብዙ አይነት ምክንያቶች አሉ። ላይክ ሁሉም ነገር እንግዲህ እዚህ ካሜራ ፊት ስለማይቀርብ ነው። ያው እስቲ በአንዳንድ ንግግሮቻችን መሀል ያሉትን ነገሮች ሰፋ አድርገን የምንጫወት ይሆናል። በድጋሚ እንኳን እናመጣ ማለት እፈልጋለሁ። ምክንያቱም በርካታ ተመልካቾችም አንተን ማየት ይፈልጉ ነበረ። ስለ አንተ እየጮሁ ስለ አንተ እያለቀሱ ለአንተ ድምፅ እየሆኑ የነበሩ በርካታ ተመልካቾች አሉና ለእነሱ እንግዲህ እንኳን ደስ አላችሁ ማለት የምፈልጋለሁ። ምክንያቱም ያው አቤል ብሎታል። አንዳንድ ነገሮች አግኝተናል ማለት ሁሉንም ነገር እኛም ሚዲያ ላይ አናወጣውም። እያንዳንዱ ነገር ግዴታ ሚዲያ ላይ መውጣት የለበትም። ምክንያቱም መያዝ ያለበት ሚስጥር መያዝ አለበት። ምክንያቱም ነገ ከነገ ወዲያ ላይ አፈንድተን የምናወጣው ነገር ስለሆነ አሁን ላይ መያዛችን እነዚህን ሰዎች ለመያዝ እነዚህን ሰዎች ለፍርድ ለማብቃት እንደ ማስረጃ የሚሆኑ ነገሮች ስላሉ እነዚህን ነገሮች እንይዛቸዋለን። ከዛ ባሻገር ደግሞ መውጣት ያለባቸውን እውነቶችን ተመልካች ማወቅ ያለበትን ወደ እናንተ እያደረስን ነው። እንግዲህ አቤል ዛሬ እዚህ እንዲመጣ የተደረገበትን ምክንያት ዋነኛው ምክንያቱም ወደ ሚዲያ እንዲመለስ ሚዲያ ላይ እንዲመጣ የተደረገበት ትልቅ ምክንያት አለ። ምክንያቱም አቅጣጫዎች በጠቅላላ ከአንተ ላይ እጃቸውን እያነሱ ያሉት
ነገሮች በጠቅላላ ከአንተ ላይ እጃቸውን እንዲያነሱ የህግ አካላቶችም ከሚያዩት ነገር፣ ከሚሰሙት ነገር፣ ከሚያገኙት መረጃና ከሚያዩት እጃቸው ላይ ከሚገባው ማስረጃ የተነሳ አቤል ላይ እየተደመደመበት ያለው የሐሰት የወንጀላ ክስ ፍጹም ከእውነት የራቀ እንደሆነ እየተረዱ ስለሆነም ጭምር እንግዲህ አቤል ወደ ሚዲያ እንዲመለስ ተደርጓል። ከዚህ በኋላ ጉዳዩን እኔ ብቻ አይደለሁም፣ አቤልም ራሱ ጉዳዩን ፈልፍሎ እውነቱን ማውጣት ይችላል። ያው እሱ ላይ ስለደረሰ አይደለም ሲጀምር ሁላችሁም የምታውቁት ነገር ነው። አቤል ማለት የማንንም ችግር ተቀብሎ እንደ ራሱ ችግር አይቶ ችግሩን መርምሮ አጢኖ በደንብ ስር መሰረቱን አውቆ የተደበቁትን ከተደበቁበት ጉድጓድ እየገባ እንባቸው የፈሰሰውን እንባቸውን እያበሰ ደማቸው ደመከልብ የሆነውን ደማቸው ፍትህ እያስገኘ የሚሰራ ወጣት እንደሆነ ሁላችንም እናውቃለን።